እግዚአብሔር የሚረከበው በለው መለኮታዊ በለው ጉብኝት ነው። ዛሬ ለአንድ ሰው መልእክት አለ። ይዘጋል ብሎ ለሚጠባበቁ እግዚአብሔር አምላክ ሰላማችሁን ይሰጣል። እንግዳ ነገር እጨብጣለሁ፣ እንግዳ ነገር ይሸላለሁ፣ እንግዳ ነገር ተጨብጬ ሳልወጣ ከዚህ አይልም። የተወሰደብኝ ይሁን የጠፋው ነገር ይሁን ባዶ የሆነው ነገር ይሁን ዛሬ የሚሞላ እጅ ይመጣል። እጆችን ይዞ ወደ ከፍታ የሚያወጣ እጅ ይመጣል። መረከብ ማለት ምን ማለት ነው? መረከብ ማለት መቀበል አይደል? ከጎን ያለው መረከብ ማለት በለው መቀበል ነው በለው። መረከብ ማለት በለው መውሰድ ነው በለው። ኢየሱስ ጌታ፣ ኢየሱስ ለዘላለም ያድናል። ከጎን ያለውን የምትረከበው ከማን ነው በለው። አሁን ጥያቄ ምልክት ፍጠር። መረከብ አለ አይደል? የምትረከበው ከማን ነው? በደምብ ስሙ። ከማን ነው የምትረከቡት? ከማን ነው የምትወስዱት? ማን ነው የሚያስረክባችሁ? ማን ነው የሚሰጣችሁ? ማን ነው የሚያስይዛችሁ? የመረከብ ወር ነው። አዎ ለመረከብ የሚያስፈልጉ 5 ነጥቦች አሉ። ኦኬ እሺ፣ ግድ የለም ግን መረከብ ማለት በሁለት ሰዎች መካከል ላይ ያለው ምን ስምምነት፣ ውል፣ አግሪመንት መፈጸም ነው። ስምምነት የተፈጸመው ነገር ነው። ምን ርክክቦች የሚደረገው ዛሬ በአንተና በጨለማው መንግስት ያለው ለአንተ እግዚአብሔር የሰጠውን እግዚአብሔር የከፈተልን እግዚአብሔር የሰጠን እግዚአብሔር እንካ እግዚአብሔር ውሰድ እግዚአብሔር ሆኖላል ብሎ ታሸንፋለህ። እንደገና ደግሞ ድል ያንተ ነው ብሎ የተሸነፍክበት የወደቅክበት ያጣህበት ያለቀስክበትን እግዚአብሔር አምላክ ዛሬ በደስታ ለኔና ለአንተ ያስረክባናል። የምትረከበው ከማን ነው? ከሰው አይደለም፣ ከእናትም አይደለም፣ ከወንድም አይደለም፣ ከእህት አይደለም፣ ከጓደኛ አይደለም፣ ከዘመድ አይደለም። የምትረከበው ከእግዚአብሔር ነው። እግዚአብሔር ራሱ ምርኳችሁ ይመለሳል ብሏል። በዘዳግም ምዕራፍ 30 ላይ እግዚአብሔር ምርኳችሁን ይመልሳል፣ ከዛ ይራራላችኋል። አሁን ለአንተ ምርኮ ይዞ የመጣው እግዚአብሔር ነው። ማርኮ የመጣው እግዚአብሔር ነው። የሚያስረክብ ራሱ እግዚአብሔር ነው። ይሄን ወደድክም ጠላህም አመንክም አላመንክም ስለ እናንተ ሰምቼ መጥቻለሁ። ከየትኛውም ዓለም ላይ ያንተ በስልብና ያንተ በጥንቆላ የሄደውን እግዚአብሔር ዛሬ ያስረክባል። እስቲ ሰላሜን እረከባለሁ በላ፣ ደስታዬን እረከባለሁ በላ፣ ያስጨነቀኝን እረከባለሁ በላ። ዛሬ በላ፣ እስከ ዛሬ ድረስ በላ፣ የተገዳደረኝን በላ በላ በላ፣ የተገዳደረኝን በላ፣ ያባረረኝን በላ፣ መልሼ በላ፣ የማባረርበት ጉልበት በላ ተሰጥቶኛል በላ፣ ርክክብ ይሆናል በላ። አሁን ከማን ነው የምትቀበለው? የምንቀበለው ከእግዚአብሔር። እግዚአብሔር ለኔና ለአንተ የሰጠን አለ። ማን? ከእግዚአብሔር ለኔና ለአንተ ውድ ስጦታ አድርጎ የሰጠው የተቀበልነው የተረከብነው ማን ነው? ኢየሱስ ይባላል። ይሄ ኢየሱስ ደግሞ ለኔና ለአንተ ሁሉም ፈጽሞ ሁሉም ጨርሷል አልቋል። ዳዊት ለዚህ ነው አምላኬ ለኔ አለ የልቤን ምን አለ መሻትን ምን አደረጋል ሰጠኝ። መረከብ ማለት መቀበል ነው። መረከብ ማለት መውሰድ ነው። ዳዊት ለዚህ ነው የጸለየውን ጸሎት ያነበውን እንባ ወዴት ልሂድ ወዴት ልግባ ያለበት ያ ጨለማ ሌሊትን ያሸነፈው በራሱ ጉልበት አይደለም። የወጣው ያን በረሃ ምድረ በዳ ማንም በሌለበት ቀስተኞች ባስቸገሩበት ነፍሴ አንተን ተጠማች ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን ተጠምታለች፣ ነፍሴ አንተን ተርባለች ያለው የጸለየው ጸሎት መልስ ያገኘው ከእግዚአብሔር ነው። ከእግዚአብሔር ያገኘው ጎልያድን የጣለው ዛሬ እነግርሃለሁ። አምላኬ ምስክር፣ የተወሰደብህ የሄደብህ የጠፋብህ ዘግተህ ያቆምከውን ጉዳይ እግዚአብሔር ያስረክብሃል። እግዚአብሔር ሰርቶ ነገርን ያስረክብሃል። እግዚአብሔር
የልብህን መሻት እግዚአብሔር ያስረክባል። ዘርጋጅ የልብህን መሻት እግዚአብሔር ይሰጣል። የልቦቻችሁን መሻት እግዚአብሔር ያስይዛችኋል። የልቦቻችሁን መሻት እግዚአብሔር ያስይዛል። እንደ ጨለማው ጨለማ አይቀርብህም። እንደ መሸብህ አይቀርብህም። ሌሊቱ እንደ መሻ አይቀርም። ህልመኛ ካለ በደንብ አሜን ይላል። መንገድ ላይ አልቀርም የኔን ነገር የሚያስረክብ መጥቷል ዋናው የሚል አሜን ይላል። ሲረከባለሁ በለው እንደገና የመጨረሻ በለው ኋላ ከኔ ጋር ነው እረከባለሁ በለው እንደገና ቁልፉን ይዤ እወጣለሁ በለው የነገሬ ቁልፍ በለው ይዤ እወጣለሁ በለው ያማረረኝን በለው ያማረረኝ በለው አሁን በለው ለቆ ይሄዳል በለው። እንዴት እንደ ቃል ማን ነው የሚያስረክብ? ራሱ እግዚአብሔር። እንዴት አድርጎ ሰርቶ ጨርሶ የት መስቀል ላይ ምን ብሎ ተፈጸመ ብሎ ምን አደረገ? እንኳ አለ። ምን ጤንነት፣ ምን መለኮታዊ ፈውስ፣ ምን የተሳካ በር ለኔና ለአንተ ነው የተሰጠው። ያንን ነው ጠላት ከኔና ከአንተ ላይ የተረከበው። ዛሬ ርክክቦች ይሆናል። ከሟርተኞች የተያዘው ርክክቦች ታደርጋል። ደጋሚዎች ያንተን ጉዳይ የያዙትን ርክክቦች ታደርጋል። ያንተ መልአክ አልፎ አሁን ይሰራ ይመጣል። እስ የኔ መልአክ ይሰራል በለው እንደገና አይገር አሁን ይሄን ወር የኔና ያንተ ጉልበት አይደለም የማረከው ብለናል። ይሄንንም ወር የኔና ያንተ ጉልበት አይደለም የማረከው፣ ርክክቦች ያደርጋል። ጥልቁ በቃ የእንትናን ወስጃለሁ የእንትናን አድርጋለሁ ከዚህ በኋላ አልመጣም ብሎ ያንተን ሰጥቶ ይጥሩ ብሎ ይሄዳል። አሜን በላ ጥሎ ወደ ጥልቅ ይሄዳል። ያዘውና ከጎን ያለውን እንደዚህ በለው ዛሬ እጅ የሚገባ የምትረከበው ነገር አለ በለው እንደገና የመጨረሻ በለው የምትረከበው ነገር አለ በለው። ወይ እሺ እኔ ናምብ ዳዊት የልቡን መሻት ሰጠው አለና እንደገናም ደግሞ ኤፌሶን ላይ መጣና እንደዚህ አለ እንደ ፍቃዱ ምክር ሁሉን የሚሰራ ደግሞ ርስትን ምን አደረገ? ተቀበል። ኤፌሶ ምዕራፍ 1 ቁጥር 11 ከጎን ያለው ከእግዚአብሔር ዓለም በለው የተቀበልነው በለው ሰላም ነው በለው ደስታ ነው በለው እረፍት ነው በለው መለቀቅ ነው በለው። አየህ ከእግዚአብሔር ዓለም በማን በኢየሱስ ክርስቶስ። ሐዋርያው ጳውሎስ ይህንን በኤፌሶን እስር ቤት ቁጭ ብሎ ሲጽፍ ለሶስት ዓመት በኤፌሶን በኢሲያ ባለችው ትልቋ በሮም በምትገኘው በቄሳር ግዛት ውስጥ ባለችው በዛች ከተማ ላይ ሐዋርያው ጳውሎስ ለ3 ዓመት ቁጭ ብሎ በመልእክቱ ሲጽፍ ከእግዚአብሔር አብ የምንቀበለው የተሰጠን ርስት እንዳለ ያንን ርስት ደግሞ በክርስቶስ ኢየሱስ ከእግዚአብሔር እንደተቀበልን እንደተረከብን ይናገራል በቃሉ። አሁን ብዙዎች የእግዚአብሔር ዓለም ወደ ሰው ዓለም ሲገለጥ ሰላም ይዞ መጥቷል፣ ደስታ ይዞ መጥቷል፣ ረፍት ይዞ መጥቷል፣ ክብር ይዞ መጥቷል፣ መለቀቅ ይዞ መጥቷል። ወደ ሰው ዓለም እግዚአብሔር ቀሎ ነው የመጣው። ከብዶማ ቢመጣ እኔና አንተ መቆም አንችልም። ከብዶ ቢመጣማ እኔና አንተ መቆም በፊቱ አንችልም። ቀሎ ነው የመጣው። ቀሎ የመጣው ለምን መሰለህ? የእግዚአብሔርን ዓለም ወደ ሰው ዓለም ሊያስገባ። ጳውሎስ በዚህ በኤፌሶን ቤተክርስቲያን ሲሰብክ ስለ ወንጌል ነው። ንግግሩ ወንጌል ነው። ስብከቱ ወንጌል ነው። በወንጌል ብቻ ስለሆነ እንደዚህ ይላል ሐዋርያው ጳውሎስ በክርስቶስ ወይም ከእግዚአብሔር ጋር ባላችሁ ኅብረት የተሰጣችሁ እግዚአብሔር አምላክ ለእናንተ ያስረከበው ርስት አለ። ያ ርስት ደግሞ ባለጠግነት ምን እንድትሆነ እንድታውቁ በክርስቶስ ኢየሱስ ለተጠራችሁ ለእናንተ ይህንን እጽፋለሁ። ዛሬ እናገርሃለሁ የተወሰደብህን እግዚአብሔር አምላክ በካሳ ይመልሰዋል። ያዘው ነው የተወሰደውን እግዚአብሔር ይመልሳል። የተወሰደውን እግዚአብሔር ይመልሳል በለው ዛሬ በለው ያንተ አቅም በለው ያንተ ችሎታ በለው ያንተ ችሎታ በለው አይሎ ይታያል በለው ከፍ ብሎ ይታያል በለው ተራራ ላይ ያለው ከተማ ማንም ሊሰውሩ አይችልም። ተራራ ላይ ያለው ከተማ ሊደበቅ አይችልም። ለምን ሲል በከፍታ በጉብታ ላይ ስላለ። ዛሬ የአንድ
እንግዳ ነገር እጨብጣለሁ፣ እንግዳ ነገር ይሄዳለሁ፣ እንግዳ ነገር ተጨብጬ ሳልወጣ ከዚህ አይልም። የተወሰደብኝ ይሁን የጠፋው ነገር ይሁን ባዶ የሆነው ነገር ይሁን አላውቅም። በቃ ዛሬ የሚሞላ እጅ ይመጣል። እጆችን ይዞ የሚያሻግር እጅ ይመጣል። እጆችን ይዞ ወደ ከፍታ የሚያወጣ እጅ ይመጣል። ግዴለም እጅን ስጠኝ አነቃንቀው ወደ ከፍታ ያወጣ። በእነዚህ እጆች እግዚአብሔር እንግዳ ነገር ያደርጋል። እንግዳ ነገር ያስገባል። እንግዳ ነገር ትመለከቻለሽ። እንግዳ ነገር ታያለህ። አይዘጋም የኔ የሚል አሜን ይለኛል። አይዘጋም የኔ የሚል አሜን ይለኛል። አይበላሽም የሚል አሜን ይለኛል። የብዙዎች አቅሉ ዛሬ ጥሶ ይወጣል። በመንፈስ ዓለም ላይ ጥሶ እየተራመደ ሲሄድ ተሻግሮ ሲሄድ ያለው አልፎ ፈቶት ያለው የኔ ነው የሚል ዘንዶ አሜን ይላል። የኔ ነው የሚል ዘንዶ አሜን ይላል። እስኪ የኔ ይሻገራል በለው። የኔ ይሻገራል በለው። የኔ ያልፋል በለው። እረከባለሁ በለው። ከእግዚአብሔር ወስዳለሁ በለው። ከእግዚአብሔር ይለቀቅልኛል በለው። ከእግዚአብሔር ወስዳለሁ በለው። ከእግዚአብሔር ይለቀቃል በለው። እረከባለሁ የሚል አሜን ይላል። አሜን አሜን። ቆይ እኔ ለለታ ይህ መጽሐፍ የጸጋው ኃይል ቤተክርስቲያን ቆቃ አጥቢያ ሂድና ለፓስተር አድርሰና ብዬ 1 2 3 አድርጌ ቆጥሬ መጽሐፍ ብሰጠው ሄዶ ለፓስተሩ ምንድነው የሚያደርገው? ያስረክመዋል አይደል? ለፓስተሩ ሄዶ ከእናት ቤተክርስቲያን የእግዚአብሔር ሰው መጽሐፍ ልኮልሃል እንደዚህ እንደዚህ ብሏል ብሎ ሄዶ ምን ያደርጋል? ያስረክባል። አሁን እያልኩኝ ያለው የተወሰደብን የሄደው ነገር በአዳም ምክንያት የተበላሸውን ጉዳይ የናዝሬቱ ኢየሱስ ለኔና ላንተ ምርኮ ይመለሳል ብሏል። ምርኮን ይዞ ለኔና ላንተ ዛሬ ያቃብለዋል። ምርኮን ያቃብለዋል። ምርኮን ያቃብለዋል። ምርኮን ያስረክበሃል። ምርኮን ያስይዘሃል። ምርኮን ይጨብጣል የሚል ሰው አሜን ይላል። ምርኮን ወስዳለሁ የሚል አሜን ይላል። ቆይ ቁጭ በሉ። አሁን የምትረከበው ከሰው አይደለም። የሚያስረክባችሁ ሰው አይደለም። የሚልካችሁ ሰው አይደለም። የሚሰራላችሁ ሰው አይደለም። በደምብ እግዚአብሔር አምላክ ራሱ ማላ ቦክሮቶስ ከበደኝ ያልከው ቀላል አድርጎ ያስረክባል። አቃተኝ ያልከው ቀላል አድርጎ ያስረክባል። ወይኔ ያልክበትን በሳቅ ይቀይረዋል። በደስታ ይቀይረዋል። የዛን ጊዜ ጌታ እኮ ነው ትላለህ። እንደ ጴጥሮስ ጌታ እኮ ነው። እንደ ጴጥሮስ ወይኔ አቤቱ ጠፋ ወይኔ ሲለው እጁን ሰክቶ እንዳወጣ ሰላሙን እንዳስረከበው ዛሬ ለአንድ ሰው መልእክት አለ። ይዘጋል ብሎ ለሚጠባበቁ እግዚአብሔር አምላክ ሰላማችሁን ይሰጣል። ሰላማችሁን ያስረክባል። ደስታችሁን ያስረክባል። የኔ የሚናወጥ ደስታ የለኝም የሚል አሜን ይላል። እስኪ አልናወጥም አለ በለው። እንደገና በለው። ቆይ በዘዳግም ላይ 7ኛውን ወር እግዚአብሔር አምላክ ምርኮ ይመለሳል ሲል በምን ቃል ላይ ነው የተንተረሰስ ነው? ማን ነው ጎበዝ የሚመልስልኝ? ዘዳግም ምዕራፍ 30 ላይ አይደለ? እግዚአብሔር አምላክ ምናችሁን ይመልሳል? ምናችሁን ይመልሳል? ምናችሁን ይመልሳል? እግዚአብሔር ይዞ ሲመጣ የሚያስረክበው ሰው ይፈልጋል። የሚሰጠው ሰው ይፈልጋል። አሁን ከእግዚአብሔር ዓለም የምትፈልገው ነገር ተለቀውላል። ይሄን ወር የተለቀቀ ነው ትወስደዋል። የተከፈተ ነው ትገባበታል። የተከፈተ ነው ይሆንልሃል። የሚዘጋ የለብህ። በሽታ የለ። ለምን? እግዚአብሔር ምርኮን ይዞ ልመጥቷል። ምርኮዬን በለዋ ዛሬ በለዋ እረከባለሁ በለው። እንደገና እረከባለሁ። ግን የጌታ መንፈስ እንዲህ ለብዙዎች ተቀበሉ። ከጎን ያለውን ተለቀሃል በል። ተለቀሃል በል በለው። እንደገና ኧረ መጨረሻ በለው። እንደገና በለው። ጌታ የብዙዎች ነገር ተንቋል። ተይዞ አላስኬድ ብሎ መንገድ ዘግቶ አጨንግፎ ጀምረ አቁመ ዛሬ ለእናንተ መልእክቱ ምን መሰለህ? ትረከባለህ፣ ትወስዳለህ፣ ትቀበላለህ። ሰማይ ያቀብልሃል። እስ የምንቀበለው በለው የመጀመሪያው በለው መለኮታዊ ጉብኝት ነው በለው ከእግዚአብሔር በለው
ጉብኝት የምትረከበው አንደኛ በለው በመለኮታዊ ጉብኝት ነው ባለ ወይ ሐና በምንድን ነው የተጎበኘችው? በመለኮታዊ አይደለም። ማጸኗን የዘጋማ ሜጀር ዋን የተባለ ነብይ እንኳን ቢመጣ ማጸኗን መክፈት አይችልም። እግዚአብሔር የዘጋው ከጎን ያለው እግዚአብሔር የዘጋውን በለ እግዚአብሔር ነው የሚከፍተው በለ ሰው የዘጋውን በለው ሰው ይከፍታል በለ እግዚአብሔር ይከፍታል በለ የሐናን ማጸን እግዚአብሔር ዘግቷል። ታለቅሳለች፣ ፊቷን ያስለቅሳል። ግን ልላችሁ የፈለኩት እንደዚህ ነው። መለኮታዊ ጉብኝት ሲሆን ያስቀሃል። መለኮታዊ ጉብኝት ሲሆን አገር ለአገር ነው እግዚአብሔር ስናን የሚያወጣው። አሁን እያልኩ ያለው አንደኛ እንዴት ነው የሚሆነው? የእግዚአብሔር ሰው እንዴት ነው የሚረከበው ቃል? በመለኮታዊ ጣልቃ ገብነት፣ በመለኮታዊ ጉብኝት፣ በመለኮታዊ ኃይል፣ በመለኮታዊ ነፃ መውጣት፣ በመለኮታዊ ከሆነ እመነኝ የአብ የወልድ የመንፈስ ቅዱስ ጉልበት በአንተ ሕይወት ሲገለጥ ምድር አትችለው። ፍጥረት የእግዚአብሔር ልጆች መገለጥ ስለምትጠባበቅ ከጎን ያለው ነገር እኮ የተሰራው በእግዚአብሔር ነው ማለት ያንተ ነገር ማለት ያለው የእግዚአብሔር እጅ ላይ ነው ማለት እግዚአብሔር እጅ ላይ አለው በለው። አይበላሽም ማለት አይጦልግም ማለት አይከስርም ማለት አሁን እኔ ይስል ዘመብያ ትረከባለህ ሲል እግዚአብሔር በል ስላለኝ ለሕዝቤ ምን ልበል ጌታዬ? ለሕዝብ አለ ይረከባሉ በላለኝ። ሰርቼ ጨርሻለሁ አለ። ሰርቼ ጨርሻለሁ ካለ አሜዚንግ ከአንተ የምጠበቀው ማጃካርዳ ካምባር ታስቲፋይ ወይም ደግሞ ልሳን ካልቻል እቤት ስትል ተማርኮ የሄደው ሁሉ መጥቶ በምርኮ ትረከበዋል፣ ትወስደዋል፣ ትጨብጠዋል። ያዘውና በቃ አንተ በለው ይሄን ወር የምትረከበው በመለኮታዊ ጉብኝት ነው በለው። በምንድን ነው? እግዚአብሔር ይጎበኛል። እግዚአብሔር ይጎበኛቸዋል። እግዚአብሔር ይጎበኛል። እግዚአብሔር ጓዳህን ይጎበኛል። ልጆችን ይጎበኛቸዋል። ትዳርን ይጎበኛል። ማጣትን አይቶልና እግዚአብሔር ይጎበኛል። እንደዛ ከሆነ እግዚአብሔር ይጎበኛል አለ። የመጀመሪያ የምትፈው እግዚአብሔር ሲጎበኝ ነው። እግዚአብሔር ጎበኘህ ማለት ነገሮች ተሳኳል። ነገሮች ውብ ሆኖ አንደ እግዚአብሔር በእግዚአብሔር መጎብኘት ሰዎች እንደ ተራ ነገር ልታስቡት ይችላላችሁ። አይታችኋል። ዘኬዎስ ቤት ብዙዎች የተማሩ አሉ፣ ካህናት አሉ፣ ሊቃውንት አሉ፣ ጳጳሳት አሉ። ብዙዎች አለን የተባሉ ከበርቶች ሀብታሞችም ነበሩ። ሁሉም ሊያዩት ይወዳሉ። ዘኬዎስ እየሮጠ እንሾላ ላይ ወጣ። ዘኬዎስ አላሰበው ምንም። ዘኬዎስ እቤቴ ይገባል ብሎ መቼም አላሰበው። እስቲ ይሄ ለአይሁዶች አምላክ ነው የተባለ፣ በቤተልሔም ተወለደ የተባለ፣ የዮሴፍ ልጅ ነው የተባለ፣ አምላክ ነው የተባለ፣ በሕግ የተጻፈለት መሲ ነው የሚሉት፣ አልዓዛርን አስነስቷል ያሉት፣ እንዲሁም ሙታንን ያስነሳል፣ ዕውርን ያበራል፣ ለምጻሙን ያነጻል የተባለው እስቲ እኔ ማየት አለብኝ ብሎ ወደ እንሾላ ላይ ወጣ። በወጣበት ጊዜ ድንገት ወደ ቤቱ ጉብኝት ሆነ። ዘኬዎስ ወይ ፈጥነህ ውረድ፣ ዛሬ በቤት እውል ዘንድ ይገባኛል። ዛሬ በአንዳንዱ ቤት እግዚአብሔር አምላክ በጉብኝት ነገራቸውን ያስረክባል። ጥያቄያችሁን መልስ አድርጎ ያስረክባችኋል። ጥያቄያችሁን መልስ አድርጎ እግዚአብሔር ያስረክባል። ጥያቄያችሁን መልስ አድርጎ እግዚአብሔር ይፈታላችኋል። እንቆቅልሽ የሆነውን እግዚአብሔር ፈቶ ያሻገራችኋል። እስቲ ኢየሱስ በለው እንደገና ለአንድ ሰው ዛሬ መለኮታዊ ጉብኝት የሆነ እንዴት ነው የምትረከበው? በመለኮታዊ ጉብኝት ማነው የሚጎበኝ? ራሱ እግዚአብሔር። እግዚአብሔር ማነው? ሰማይና ምድር የፈጠረ ማነው? እርሱ በያዕቆብ አምላክ እግዚአብሔር ነው። ተራሮች የሚንቀጠቀጡለት፣ አለቶች የሚሰነጣጠቁለት እርሱ እግዚአብሔር ዛሬ ወደ ቤት ይገባል፣ ወደ ኑሮ ይገባል፣ ወደ ስራ ቦታ ይገባል፣ ወደ ተጨነቅበት ይመጣል። እስቲ ይመጣል በለዋል። ረጅም ዕንባቆ አጉረመረመ። ረጅም አጉረመረመ ዕንባቆ ረጅም
እንዲህ ነው የሚባል ማጉረምረም አይደለም። ያጉረመረም ነብይ ነው፣ በጣም ነብይ ነው። ያያል፣ አዎ ያያል። የሚናገረው መሬት ጠብ አይልም። ግን በጣም ነገሩ ጸሎቱ ሲዘገይበት አጉረመረመ ይላል። አጉረመረመ ምንም አላመጣም። ግን እንደዚያ የመጀመሪያው ምዕራፍ ላይ አጉረመረመ። ሁለተኛው ምዕራፍ ላይ ቢዘገይ ይመጣል። ቢዘገይ ምን ይሆናል? ይመጣል ሲል ድንገት ነው ያለው። ድንገት ምን ያደርጋል? ይመጣል። እግዚአብሔር ወደ ዕንባቆም መጣ፣ የልቡን መሻት ሰጠው። ለማን ጉብኝት ከፋራ ምንድነው? ለምነህ ጠይቀህ ጌታ ሆይ ብለህ አልቅሰህ አጀንዳ ይዘህ ጾም ጸሎት ገብተህ መልስ አጥቶ ነገሮች ሁሉ ዘግይቶ ያሉት ምንድነው? ዛሬ አምላኬ መረከብ ወር ብሎኛል። የምትረከበው ደግሞ የመለኮት ጣልቃ ገብነት ነው። በመለኮት ጣልቃ ገብነት ደግሞ ሁሉን ነገር ማሸነፍ እንደምትችል እያወራ ነው። ዛሬ በእነዚህ እጆች ላይ ባዶ የሆኑት ነገር ይምጣ። ባዶ የሆኑት ነገር ይምጣ። ባዶ የሆነው 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 ነገር ይታይ። እግዚአብሔር አባት፣ እግዚአብሔር ንጉሥ ሊሰራና ሊያደርግ ሲፈልግ በሕይወታችሁ፣ በኑሯችሁ፣ በአገልግሎታችሁ ዛሬ የመለኮት ጣልቃ ገብነት በሞትና በኔ መካከል አንድ እርምጃ ቀረ ሲል፣ አንድ እርምጃ በኔና በሞቴ መካከል አንድ እርምጃ ቀረ ሲል፣ ውድዬ ምን ገባ? ጣልቃ ጉብኝት ማለት ይሄ ነው። እግዚአብሔር አበቃ ያልከው ጉዳይ ላይ ጉብኝት ይዞ ይመጣል። አበቃ ያልከው ጉዳይ ላይ ጉብኝት ይዞ ይመጣል። አበቃ ያልከው ጉዳይ ላይ እግዚአብሔር ጉብኝት ይዞ ይመጣል። እዚህ እግዚአብሔር ጉብኝት ይዞ ይመጣል ማለት በለው። እንደገና በለው። የመጨረሻ በለው። ምን ይዞ ይመጣል? ጉብኝት። ለማ ለእኔና የብዙዎቻችሁ ግን ነገር ከፍ ብሏል። ነገሮቻችሁ ከፍ ብሎ አየሁ። ነገሮቻችሁ ከፍ ብሎ አየሁ። የሚወርድ ነገር አይኖርም። እዚህ አይኖርም በለው። እንደገና የመጨረሻ በለው። እንደገና በለው። የመለኮት ጉብኝት ያገኛችሁ በዚህ ወር የዛን ጊዜ ትረከባላችሁ። የዛን ጊዜ ትቀበላላችሁ።